እንጃ ሰው እንዲኖረኝ አይነት ስሜት እንዲሰማኝ አድርገኸኛል። በጣም እንደወድ በጣም እንዳከብርክ ለምን ታለቅሽ? ኃይለኔ ተሰባከረከኝ አላሳዝንህም አንተን ደስተኛ ካደረገ ካብሽ ህይወት ላይ የሆነ ነገር ከተስተካከለ እኔ በመውጣቴ ያንተን ደስታ ማየት ስለምፈልግ ነው እና እንደዛ ከተጠፋብኝ በጣም ይቀርልኝ ነውና አንተን ማጣት ለኔ ከባድ ነው፣ ግን ደግሞ ደስተኛ ሆነ ማየት ይበልጥብኛል። ተዋራረከኝ አላሳዝንህም ይከስራል፣ ምን ይላል፣ ብዙ ነገር ይፈጠራል። ግን ደግሞ ሰውን የመሰለ ነገር ማጣት ለኔ ከባድ ነው። ጋር ደግሞ እኔና እሷ ሰላም መሆን አንችልም። እሷን በጥሩ አመለካከት አታየኝም። የፈለገ ነገር ቢሆን በጥሩ አመለካከት አታየኝም። ስለዚህ እንዴት አድርጌ ከሷ ጋር ድጋሚ ብቆም አሁንም ጸብ ነው ልንፈጥር የምንችለው እንጂ በስትክክል በንግግር ልንፈታው አንችልም። አልቻልኩም። አብሽ በወድም ባከብርህም ላንተ ፍቅር ቢኖረኝም ካንተ ጋር ደስተኛ በሆንም መላየትን የመረጥኩት ፈልጌው አይደለም ወይ በድለከኝ አይደለም። አብሽ ህይወቴን በብዙ ነገር ያስተካከልክ ሰው ነክ ወድጄሃለሁ። በየሰዓቱ ባገኘው ቁጥር ደስተኛ ነኝ። ብዙ ነገሬን ትቼ ነው ከብዙ ነገር አስፈልጬ ነው ካንተ ጋር ብዙ ነገር እያሳለፍኩ እኔ ምንም ጥሩ ስሜት አይሰማኝም ካንተ ጋር ተለያይቼ። በጣም ነው የሚደብረኝ፣ ሆድ ይብሰኛል፣ ይከፋኛል። ይሄን ውሳኔ እንኳን ስወስን የሚመጣብኝን ነገር ራሴ ልቋቋመው ነው የወሰንኩት። ገባክ? ካንተ ጋር በነበረኝ ጊዜ በጣም ጥሩ። እነኚህ ሰዎች እኛ ሳናት ተጋብተው ነበር እንዴ? ቆይ ወይኔ አምላኬ፣ እናንተ በውስጥ ተጋብታችሁ ነበር እንዴ? ይሄን ያክል እንግዲህ ከሱ ጋር መለያየትሽ መተንፈስ እስከሚያስቀጥሽ ድረስ ከሆነ ይሄ ከባድ ነው። የት ነው የደረሳችሁት? ቆይ እንድረስባችሁ እንጂ ንገሩን። የቱ ጋር ናችሁ? ከጎኔ ላይ የሚፈጠረው ነገር ማተር አያደርግም። እኔ ላይ ምንም ማንም ቢሰድበኝ፣ ማንም እንትን ቢለኝ፣ ማንም ቢናገረኝ፣ ማንም ህይወቴ ላይ ማንም ሰው እንዲገባ አልፈቀድኩም። አንተ ነበር እያስቀደምኩ የነበረው። ያ ደግሞ ላንተ ያለኝ ስሜት፣ ላንተ ያለኝ ፍቅር ሰላማዊ ሆኖ ከኖር እኔ ከህይወት በመውጣቴ ደስተኛ ሆነ የምትኖር ከሆነ እኔ ደስተኛ ነኝ። አንተን ደስታ ነው ማየት እንፈልገው። አብሽ ይገባኛል፣ ግን እኔ አሁን በድንገት ይሄን ሀሳብ እንትን ስትይ ሆነ ያየሽው ነገር ያለ ነው የሚመስለኝ። ገባሽ? ብዙ ነገሮችን አሳልፈሻል አውቃለሁ። በቃ የአብርሽ ንግግር ደስ ባይልም እንኳን ግልጽ ነው። በቃ የሆነ ነገር አይተሽ በዛ ነገር የደነገጥሽ ነው የምትመስዩ። እሱም ደግሞ ግልጽ ነው፣ የምናውቀው ነገር ነው። ምክንያቱም ሩታና እሱ ደስተኛ እየሆኑ እንደሆነ ስታይ ያ ነገር አስፈርቶሻል፣ አስጨንቆሻል። ከአንቺ እንደሚርቅ እንደዛ ነገር ስለተሰማሽ እንዴት አርግቼ ነው ይሄንን ነገር ማስተካከል የምችለው ብለሽ ራስሽ ቅድሚያውኑ የሆነ ነገር ልፍጠር ብለሽ ነው ይሄንን ሐሳብ ያመጣሽው። ሲጀመር ግልጽ ነው። ድንገት መጥተሽ እንደዚህ ስትይ ሌላ የተፈጠረ ነገር ያለ ስሜት ይሰማኝ ነውና ምክንያቶችሽ ምንም በደንብ ነገርሽኝ ቢሆን ይሻላል። አሁን ያልሻቸው ምክንያቶች ለእንደዚህ ያደርሳል ብዬ አላስብም። አንድ ሁለቴ ብለኸኛል ከዚህ በፊት፣ ግን ደግሞ ግግም ብዬ አንተን ያስቀደምኩበት ስለምወድ ነው። ለአንተ ያለኝ ስሜት ስለሚበልጥ ነው። ስለዚህ አሁን ደግሞ ያ ሁሉ ነገር ተብዬ ያ ሁሉ ስድብ ያ ሁሉ ዛቻ ወርዶብኝ አሁን ደግሞ አንተ ከሩታ ጋር ጥሩ ሁኔታ ለመፍጠር እየሞከርክ ስለሆነ ያ ነገር ደግሞ እኔን ሰላም እየነሳኝ ነው፣ እየረበሸኝ ነው። ስለዚህ እናንተ ሰላም ሆናችሁ ከኔ ጋር ያለክ ይሄንን በአይኔ ከማይ ቀድሜ ብጣላክ ይሻላል፣ ወይንም ቀድሜ ሐሳብክን ጭንቅላትክ ውስጥ ምን እያሰበ እንደሆነ ለማጣራት ነው አላማሽ። እግዚአብሔርን እንደዛ ነው የሚመስለው ነገር እስራሽ ሁሉ አወራርሽ ስሜት ስለሚበልጥ ነው። እንደ ሴት ልጅ ብዙ ነገር ደርሶብኛል ታውቃለህ። በአንተ ብዙ ነገር መጥቶብኛል፣ ግን ደግሞ እኔ አንተን ደስታ ብቻ ነው ማየት የምፈልገው። ስለዚህ አሁን ይሄንን ውሳኔ የምወስነው በቃ ነገ ላይ ደስተኛ ኑሮ የምትኖር ከሆነ ሰላማዊ ኑሮ የምትኖር ከሆነ ምን ማለት ነው? ይኖራል። እስከዛሬ ድረስ ይሄንን ያክል እድሜ ድረስ አብራችሁ ነው እንዴ የኖራችሁት አይደለ እንዴ? ትላንትና እኮ ነው አንቺ የመጣሽው። እስከዛሬ ድረስ ሳይስቅ ደስተኛ ሳይሆን
እንቅልፉን በስርዓት ሳይተኛ ነው እንዴ የኖረው? በስነ ስርዓት እኮ እየኖረ ነው ዛሬ እዚህ ደረጃ የደረሰው አይደለ እንዴ? አንቺ መተሻ አይደለም የሱን ህይወት ያስተካከልሽው ሲጀመር። አሁንም ቢሆን ግልጽ ነው፣ አብረው እንዲሆኑ የማትፈልጊው አንድና አንድ አንቺ ነሽ። በመሀላቸው ትልቅ ድልድይ እንዲኖር ትፈልጊያለሽ፣ እንዲገናኙ አትፈልጊም። ማቆራረጥ ነው እነሱ የምትፈልጊው ከመጀመሪያም ጀምሮ። አሁን ደግሞ እነሱን የሚያቀራርብ የሆነ ድልድይ ነገር ሲፈጠር፣ ልጅ የሚባል ነገር ሲፈጠር ደግሞ አንቺን አሳሰበሽ፣ አስፈራሽ። እኔን ትቶ ወደ ሩታ ይመልሳል የሚለው ነገር ስላስጨነቀሽ ነው ይሄን የምትይው እንጂ ምንም አብረው እንዲሆኑ ለሩታና ለአብርሽ አስበሽ አይደለም። የራስሽ ነገር አሳስቦሽ ነው። ውሸታም። ለምንድን ነው ደስተኛ የማይሆነው? እስቲ አንቺ ከህይወታቸው ውጪና እንዴት ደስተኛ እንደማይሆኑ ታያቸዋለሽ። ይኸው ለትንሽ ቀን እንኳን ስለተውሹ እኮ ምን ያህል ነገሮች እየተስተካከሉ እንደሆነ በአይንሽ ማየት ትችያለሽ። ግን ይሄ ነገር አንቺን አስጨንቆሻል፣ ረብሾሻል። አላማሽ ሌላ ነው ሲጀመር። ውሳኔ የምወስነው በቃ ነገ ላይ ደስተኛ ኑሮ የምትኖር ከሆነ ሰላማዊ ኑሮ የምትኖር ከሆነ እኔ ከሩታ ጋር ምንም ጸብ የለኝም። በቃ ነገሮች አንዳንድ ሁኔታዎች በጣም እየገፉ መጡና ለዛ አንድ ውሳኔ ወስኜ ነው የመጣሁት። አብርሽ ታውቃለህ፣ እንደምወድህ ታውቃለህ፣ እንደማከብርም ታውቃለህ። ምን ተፈጥሯል? አይ አንድ ውሳኔ ወሰንኩኝ አብርሽ። ምንድን ነው? ከዚህ በኋላ እኔ እናንተ ባንገናኝ ባንደዋወል እና በቃ አብረን ባንቀጥል ደስ ይለኛል። ይሄን የወሰንኩበት ውሳኔ ደግሞ አብርሽ ለምንድን ነው ብለህ ከጠየቀኝ በጣም ደብሮኛል። ሁኔታዎች በጣም እየገፋፉኝ ነው አብርሽ። በአንተ ብዙ ነገር ተሰድቤያለሁ፣ ብዙ ነገር ሆኛለሁ። አሁን ነገሮች በጣም እያስገደዱኝ ነው ያሉት። በጣም እንደወስን እያደረገኝ ነው ያለው። እንደ ሴት ልጅ ደግሞ ብዙ ነገር እየተሰማኝ ነው ያለውና ኧረ አነጋገሯ ምንድን ነው? ለምንድን ነው እየተናደድሽው? የተበሳጨሽው? የከፋሽው ስለምንድን ነው? ይኸው ስንት ወር ሙሉ ስትሰደቢ እኔ ስለሰው ምንም አይጨንቀኝም ምናምን ነገር ብለሽ ነበር ስታወሪ የነበረው። አሁን እኮ መልእክትሽ ሌላ ነገር ነው የሚመስለው ሲጀመር ማለት ነው። ምክንያቱም አሁን አብርሽ ደስተኛ ስለሆነ ያ ነገር አንቺን እያስፈራሽ ነው። ለዛ ነው በቃ ግልጽ ነው ውሳኔ ወሰንኩት አብርሽ። ከመቼ ጀምሮ ነው ይሄን ነገር ብቻሽን ከራስሽ ጋር አውርተሽበት ነው? እንዴት ባንዴ ይሄን ነገር ስለምወድቅ ምናምን ነው በቃ ነገሮችን እየተቀበልኩ ያለሁት። አሁን ላይ ግን በጣም ከበዱኝ ከምልህ በላይ እና ለአንተም ደግሞ የሆነ ከዚህ በፊት ስለምወድህ ነበር። አሁን ደግሞ አንተ ከሩታ ጋር ደስተኛ የሆንክ ስለሆነ ያ ነገር ደግሞ እኔን ሰላም እየነሳኝ ስለሆነ ብንለያይ ይሻላል ነው በቃ ነገርሽ አይደለ? እንደዛ ነው የሚያስመስልብሽ እንጂ መውጣት ከፈለግሽ በቃ ይሄን ነገር ማቆም አለብን። ልክ ስራ እየሰራን አይደለም፣ እንደዛ እየተሰማኝ ስለሆነ ይሄን ነገር እናቆም ብለሽ እኮ ወደ ገደለው ትገቢ ነበር። አሁን በቃ ከሩታ ጋር ደስተኛ መሆኑ አንቺን አሳስቦሻል፣ አስፈርቶሻል። ውጪ ደግሞ በራስህ ህይወት ላይ ምናልባት በሁለታችሁ በሩታና ባንተ ምክንያት በሩታና ባንተ መሀል የገባው አይነት ስሜት እየተሰማኝ ነው እና ራስ ወዳጅም የሆንኩ አይነት ስሜት እየተሰማኝ ነው አሁን ላይ ማለት ላንተ ያለኝን መውደድ እያስቀደምኩኝ ነው እስካሁንም ዝም ያልኩት። ግን ደግሞ አሁንም ያንተን ህይወት እያበላሸው አይነት ስሜት እየተሰማኝ ስለሆነ ለዛ ነው ይሄን ውሳኔ ወሰንኩት እንጂ እኔ አብርሽ ላንተ ምንም ጠልቼህም አይደለም፣ ምንም እንትን ብዬ አይደለም። በጣም ነው የምወድህ፣ ጣጣ ካልፈልግም። ኧረ ሄርሜላ ያንቺስ ከፋ። እዚህ ጋር የምሰራው ስራ ልክ አይደለም ትያለሽ፣ ከዛን ደግሞ እዚህ ጋር ከህይወትክ መውጣት አልፈልግም፣ በጣም ነው የምወድህ እንደዚህ እያሉ ከሰው ህይወት መውጣት አለ እንዴ? ከወጣሽ በቃ የምንሰራው ስራ ልክ አይደለም ብለሽ ውጪ። አሁን የምን ማስተባበያ ነው ቆየ የምትሰጪው? ወይ ግልጹን ተናገሪ። በቃ ከሩታ ጋር አሁን ያለክን ደስተኝነት አሁን ያለክን ግንኙነት በእኔ እናንተ መሀል ችግር ይፈጥራል ብዬ ፍርሃት ውስጥ ስለሆንኩኝ ያው ቀድሜ ረብሻ ላስነሳ ብለሽ ነው በቃ። ለዛ ነው እኔ በጣም ነው ማከብርህ። ህይወቴ ላይ እንኳን መተህ በጣም ደስተኛ ነበርኩኝ አብርሃም። ብዙ ነገር እንደተስተካከለልኝ ታውቃለህ። ያንዳንዱን ድርጊት አብርሃም እንደሚያሳየው ይሄንን ነገር ላሳይ ብዬ ነው እንጂ በጣም ከባድ ነው ያለ አብርሃም እንዴት እንደምቀጥል አለ። ተቀጥያለሽ ውዴ፣ ተቀጥያለሽ እንዴ? ዛሬ እስከምትደርሺ ህይወትሽን ያለ አብርሃም አይደል እንዴ ኖርሽው? ዛሬ አይደል አብርሃም ነው የተዋወቅሽው? ገና አመት እኮ አልሆነሽው። ያለሱ እንዴት መኖር እንዳለብሽ ያለ ፈጣሪ ነው እንዴት መኖር እንዳለብሽ የማታውቂው።
ስለዚህ ትላንትና አውቀሽው አሁን ዛሬ ከምድር ተነስተሽ ያለሱ እንዴት ነው መኖር እንደምቀጥል አላውቅም። አሁንም ቢሆን እኮ የሆነ ሁለት ልብ ሆነሽ ነው ውሳኔዎችን እየወሰንሽ ያለሽው እንጂ በአንድ ልብሽ አይደለም። አሁን ድረሱ እነኚህ የምታመጫቸውን ሀሳቦች ከአእምሮሽም ካፍሽም ማጥፊያቸው። እንደዚህ እያሉ ከሰው ህይወት ልውጣ፣ የሰው ህይወትን ላስተካከል፣ እንደዚህ አይባልም። ከአንገት በላይ ነው ነገሮችን እያደረግሽ ያለሽው። ስለዚህ በቃ ይሄ ልክ አይደለም፣ የምሰራው ስራ ልክ አይደለም፣ በእኔ ቢደርስም የማያስደስተኝ ነገር ነው እና በቃ ህይወታቸውን በሰላም እንዲኖሩ ልተዋቸው ብለሽ ከህይወታቸው ውጪ አለቀ እንጂ ያለሱ እስከዛሬ ያለሱ አይኖርሽም። ይህ በጣም ከባድ ነው። ያለ አብርሃም እንዴት እንደምቀጥል አላውቅም። ብቻ እውነትም እኔ ነኝ ወይ በቃ ከኔ ጋር ደግሞ ሲሆን የሆነ ጭንቀት ላይም የነበረ ሰው ሲደሰት ሳየው በጣም ደስተኛ ሆናለሁ። የሆነ ያልሁን ህይወቱን እያስተካከልኩለትም አይነት ስሜት ይሰማኛል። ውዴ ከአንቺ ጋር ሲሆን ደስተኛ ሆኖ አይደለም በቃ እሱ የሚፈልገው ጊዜያዊ ነገር የሚያስደስተው ነገር ፈልጎ ነው እንጂ ከአንቺ እኮ በፊትም ሌሎች ጓደኞች እኮ አሉት አይደል? ከነሱ ጋርም ደስተኛ መሆን ይችላል። ግን አንቺ ቀረቤታሽ እንደ ጓደኛም አይደለም፣ እንደ ስርዓት እንዳላትም ሰው አይደለም። ሁኔታሽ ሌላ ነገር ነው የሚመስለው እና ራስሽን አንቺ አሁን ሩታን ራሱ ማንሳት ባይኖርብን ራስሽን በሩታ ቦታ አስቀምጠሽ ሩታ መታ አብርሽ ባልሽ ሆኖ አንቺ የምታደርጊውን ነገር ብታደርግና ጓደኛው ነኝ ኖርማል ጓደኛው ነኝ ብትልሽ ምን ያህል ስሜት እንደሚሰማሽ አስቢው። አንቺ ያደረግሻቸውን አንቺ እኮ ለአንድ ቀን ለፕራንክ የሆነች ሴት ሲያመጣልሽ እኮ እብድ የሆንሽ ሴት እየሆንሽ እንኳን ያ ሁሉ ያደረግሻቸውን ነገሮች ምንም ማለት አይደለም ብለሽ የምታስቢ ቀርቶ ማለት ነው። ስለዚህ በቃ ዝም ብለሽ ምንም ሳትናገሪ አሁንም የእንትንም የምንም ሳቲ ዝም ብለሽ ውጪ በቃ ከአብርሽ ህይወት። ይሄ ነው ለሱ የምታስቢ። እውነት የምትወጁ እንደምትዩ የምትወጁ ከሆነ የምታስቢለት ከሆነ ከህይወቱ ውጪ በቃ ያው ምናምን ደስ ይለኛል እና ለዛ ነው እንጂ ምንም የሰውን ህይወትም ለመረበሽ አይደለም። እሱም ደስተኛ ሲሆን ማየት ነው የምፈልገው። ሁሉንም ትቼ ከምንም በላይ አንተን አምኜ አንተን አይቼ ከዘመድም ሳልሆን ከጓደኞቼ ከሁለት አንድ ያጣች ሆኜ ቀረሁኝ ተለያይቼ። ቁጭ ብዬ ረጅም ሰዓት እያሰብኩኝ ነበረ እና ወደ አንድ ውሳኔ ተጋብዣለሁ። ባልፈልገውም ያን ውሳኔ አንዳንድ ጊዜ ለምንወደው ሰው ደስታ ስንል መወሰን አለብንና ያንን ውሳኔ ወስኜ ነው ወደ እናንተ የመጣሁት። ብዙ ነገር ችያለሁ እስካሁን። ብዙ ነገር እንደ ሴት ከሚባለው በላይ ብዙ ነገር መጥቶብኛል። ግን ደግሞ የአንድን ሰው ህይወት እያበላሸው አይነት ስሜት እንዲሰማኝ ያደረገ አላውቅም። ምናልባት እውነትም እንደዛ ሆኜ እውነት ነው። በቃ ጥሩ ውሳኔ ነው የወሰንሽው። አንቺ ከአብርሽ ህይወት መጥፋት አለብሽ ማለት ነው። በቃ መውጣት አለብሽ። አሁን እኮ መጥፎ ነሽ ምናምን አይደለም። ምናልባት ለአንቺ የሰራሻቸው ስራዎች መጥፎ ላይሆኑ ይችላሉ። ግን አሁን ደግሞ የአንድ ሰው ህይወት ብቻ ሳይሆን እያበላሸሽ ያለሽው የሁለት ሰው ነው። ገና ምድርን በቅጡ ያላወቀ የአንድ ጨቅላ ህፃንንም ህይወት ነው የምታበላሹ በአንቺ በማይረባ እንትን ማለት ነው። ስለዚህ አሁን ጥሩ ውሳኔ ነው የወሰንሽው ሄርሜላ፣ በዚሁ ጽኚ። የሰው አረዳድም ሊሆን ይችላል ሲበዛ። አንዳንድ ጊዜ ደግሞ ነገሮች ይከብዳሉና ዛሬ ደግሞ ምን ልወስን አሰብኩኝ። አብርሃም ደውዬለታለሁ እና እንገናኝ ብየዋለሁ እና እንለያይ፣ ከዚህ በኋላ አጠገቤ እንዳትደርስ፣ አጠገብ ለሰው ልጅ እንዴት አድርገን የሰው ልጅ አመለካከት ሁሉ አንድ አይደለም፣ የሰው ልጅ አረዳድ ሁሉ አንድ አይደለም እና እስካሁን ድረስ ብዙ ነገር ተብያለሁ፣ ብዙ ነገር ተቀብያለሁ፣ ብዙ ነገር ተሰድቤያለሁ። በጣም ብዙ ነገር ከምላችሁ በላይ በአብርሃም ጉዳይ እንደተሰደብኩኝ በዛውም ልክ አሉ ደግሞ ውስጥን የሚረዳ ኦዲየንስ አሉና ምላችሁ ፈልጌ ነው። ዛሬ ላይ ቁጭ ብዬ ረጅም ሰዓት እያሰብኩኝ ነበረ እና ወደ አንድ ውሳኔ ተጋብዣለሁ። ባልፈልገውም ያን ውሳኔ አንዳንድ ጊዜ ለምንወደው ሰው ደስታ ስንል መወሰን አለብንና ያንን ውሳኔ ወስኜ ነው ወደ እናንተ የመጣሁት። ብዙ ነገር ችያለሁ እስካሁን። ብዙ ነገር እንደ ሴት ከሚባለው በላይ ብዙ ነገር መጥቶብኛል። ከዚህ በኋላ አጠገቤ እንዳትደርስ፣ አጠገብህ አልደርስም፣ ህይወትህን ኑር። ምናልባት እኔ በመሀል ስለገባው ይሆናል ከሩታ ጋር ሰላም ማትሆኑት። ስለዚህ ህይወትህን ኑር ልለው ወስኛለሁ። ማለት ምናልባት ነገሮች በእኔ ምክንያት ከሆኑ
አይደለም የነሱ ጸብ በአንቺ ምክንያት ባይሆንም የተነሳው ግን እንዲባባስ ያደረገው የአንቺው ነገር ነው። አንቺ በመምጣትሽ ነው እንዲባባስ ያደረገው እና ነገሩ ወደ እርቅ እንዳይሄድ ያደረገው ድጋሜ ከሌሎቹ ችግሮች የበለጠ ደግሞ ሌላ ትልቅዬ ችግር ሆነሽ ደግሞ አንቺ በአብርሽ ውስጥ ስለመጣሽ ነው ይሄ ነገር የተፈጠረው። አሁን እዚህ ጋር በእኔ ምክንያት ነው በዛ ምክንያት ነው ብለሽ ማንንም እሱ እውነት ነው እኮ ሁሉም ሰው የሚያውቀው ነገር ነው። በአንቺ ምክንያት አይደለም ይሄ ነገር የተፈጠረው፣ ግን በአንቺ ምክንያት ነው የተባባሰው። ይህንን ነገር አምነሽ ተቀብለሽ በውሳኔሽ ጽኚ። በቃ ከአብርሽ ህይወት ውጪ። ማጣት እኔንም አሁን ላይ እየረበሸኝ ነውና እውነትም በዛ ቦታ ላይ ተገኝቼ ከሆነ ምናልባት በሁለቱ ትዳር ላይ የፍቻቸው መንስኤ የሆነ የጥላቸው የጸባቸው መንስኤ እኔ ከሆንኩኝ ከህይወትክ ልውጣ፣ እኔ አንተን ደስታ ማየት ነው የምፈልገው ልለው ነው የምፈልገው። በቃ ይሄን ውሳኔ ነው። ጎበዝ ሄርሜላ፣ አሁን ገና ትክክለኛ ውሳኔ እንደ ሰው እንደ ሴት ልጅ እንደ ሰውም እንደ ሴትም ሆነሽ በሴት ቦታ ሆነሽ ነገሮችን ተርተሽ አሁን ገና ጥሩ ውሳኔ ወሰንሽ። እንደ ሰው ማሰብ ጀምረሻል ማለት ነው። በቃ በዚሁ ጽኚበት። ይሄን ውሳኔ ነው የወሰንኩት። ያው እናንተ ደግሞ ኦዲየንሶች፣ አንዳንድ ሰዎች በጣም ልትረዱኝ ትሞክራላችሁ፣ ታስባላችሁ እውነት ሰው እንደሚያስፈልገኝ እንደገና ደግሞ